ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ አድማጭ ተመልካቾቻችን የዕለቱን አበይት መረጃዎች በዝርዝር ይዘንላችሁ ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። ሰበር መረጃ። የዩናይትድ ኪንግደም የሀገር ውስጥ ጉዳይ ሚኒስትር ለለንደን ፋኖ የአማራ ተወላጆች ላይ እየደረሰ ስላለው ስጋት ምላሽ ሰጠ። ሚኒስትሩ መጋቢት 25 ቀን 2026 ዓ.ም በጻፈው ይፋዊ ደብዳቤ የለንደን ፋኖ በኢትዮጵያ የአማራ ተወላጆች አያያዝን በተመለከተ ያቀረበውን አቤቱታ መመልከቱን ገልጿል። በደብዳቤው ላይ እንደተጠቀሰው የኢትዮጵያ ዜጎች የሚያቀርቡት የጥገኝነትና የሰብአዊ መብት ጥያቄዎች ከሀገሪቱ ዓለም አቀፍ ግዴታዎች ጋር በተገናኘ በጥንቃቄ እንደሚመረምሩ ተረጋግጧል። የጥገኝነት ውሳኔ ሰጪዎች የእያንዳንዱ አመልካች የጥበቃ ፍላጎት የሚገመግሙትም አመልካቾቹ ያቀረበውን ማስረጃና በየጊዜው የሚዘመኑ የሀገር ውስጥ የፖሊሲ መመሪያዎችን መሰረት በማድረግ መሆኑ ተገልጿል። ይህም የታመኑ የሚዲያ ተቋማትን፣ የሰብአዊ መብት ድርጅቶችንና የውጭ ጉዳይ ቢሮ መረጃዎችን ያካተተ መሆኑ ተጠቁሟል። የስደት ስጋት ወይም ከፍተኛ ጉዳት ሊደርስበት ይችላል ተብሎ የሚታመንበት ማንኛውም ሰው ወደ ራሱ ሀገር እንደማይመለስም ሚኒስትሩ አረጋግጧል። በተጨማሪም ሚኒስትሩም በቤተሰብ መልሶ መገናኘት ቪዛ ዙሪያ ያለውን ወቅታዊ አቋም አብራርቷል። በቅርብ ዓመታት ውስጥ በዚህ መንገድ ወደ ዩናይትድ ኪንግደም የሚገቡ ሰዎች ቁጥር በከፍተኛ ሁኔታ በመጨመሩ በመንግስት አገልግሎቶች ላይ የሚፈጠረውን ጫና ለመቀነስ ሲባል መንግስት የቤተሰብ መልሶ መገናኛ መንገዱን ለጊዜው ማገዱን ገልጿል። ይህ እገዳ የተጣለው ደንቦቹን ሙሉ በሙሉ በመከለስ ፍትሐዊና ዘላቂ አሰራር ለመዘርጋት መሆኑ የተገለጸ ሲሆን እገዳው ከመጀመሩ በፊት የገቡ ማመልከቻዎች ግን በቀድሞ ደንብ መሰረት መታየታቸው እንደሚቀጥሉ ተረጋግጧል። ጥበቃ ያላቸው ሰዎች የኢሚግሬሽን ህጎቹን ካሟሉ ከቤተሰቦቻቸው ጋር ለመገናኘት ሌሎች ህጋዊ መንገዶችን መጠቀም እንደሚችሉም ተጠቁሟል። የሀገር ውስጥ ጉዳይ ሚኒስትር ጉዳዩን ለጥገኝነት ፖሊሲ ሴክሬታሪያት ያስተላለፈ ሲሆን ለንደን ፋኖ ስለ አማራ ህብረተሰብ ድምጽ በመሆኑና ጉዳዩን በይፋ በማንሳቱ ምስጋናውን አቅርቧል። አሸባሪው የብልጽግና መንግስት በተለያዩ ቦታዎች ላይ ለሆዳቸው ያደሩ ባንዳዎችንና እንዲሁም ህሊናቸውን የሸጡ በስመ አማራ የሚንቀሳቀሱ ነዋሪዎችን በመሰብሰብም በውሎ አበል በመደለል የውሸት ብልጽግናን የሚደግፍ ሰላማዊ ሳይሆን ባንዳዊ ሰልፍ ቢያደርግም ንጹሃኑ የአማራ ህዝብ ግን የበደለኝንና አማራ በመሆኔ ብቻ የዘር ጭፍጨፋ ለመፈጸም በድሮን ለአርሶ አደሩ ጠቃሚ ጸረ ሰብል ኬሚካል ሳይሆን እሳት ያዘነበብኝን አምባገነን መንግስት አልመርጥም በማለት በነቂስ በመውጣት አገዛዙን እያወገዙት ይገኛሉ። ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል በመላው አማራ ክልል ከመጋቢት 24 ቀን 2018 ዓ.ም ጀምሮ እየተካሄደ የሚገኘው የተቃውሞ ሰልፍ ተጠናክሮ የቀጠለ ሲሆን ዛሬም መጋቢት 26 ቀን 2018 ዓ.ም ከረፋድ ጀምሮ በወሎ ቤተ አማራ ላስታ ወረዳ በታዳጊዋ እንጅፋት ከተማ ታላቅ የተቃውሞ ሰልፍ ተደርገዋል። ሰላማዊ ሰልፉም ቀጣይነት እንደሚኖረው ምንጮች ከቦታው ገልጸዋል። የኦህዴድ መፈንጫው ብሔራዊ ባንክ በሀገር ውስጥ ፈቃድ በተሰጣቸው ህገወጥ ሆነው አገኘው ባላቸው 26 የገንዘብ ማስተላለፊያ ተቋማት ላይ እገዳ ጥሏል። የኢትዮጵያ ብሔራዊ ባንክ በሀገሪቱ ውስጥ ያለ ፍቃድ ወይም ከተሰጣቸው የስልጣን ወሰን ውጪ ህገወጥ የገንዘብ ማስተላለፍ አገልግሎት ሲሰጡ ተገኝተዋል ባላቸው 26 ድርጅቶች ላይ ጥብቅ እገዳ መጣሉን አስታወቀ። ባንኩ ዛሬ ባወጣው ይፋዊ መግለጫ እንደ አዶሊስ መኒ ትራንስፈር፣ አማር ኤክስፕረስ፣ ጁባ ኤክስፕረስ እና መሰል ተቋማትን ጨምሮ በአጠቃላይ 26 ወኪሎች ላይ ክትትልና ግምገማ በማድረግ በዝርዝር ለይቷቸዋል። ይህንን ተከትሎ ህዝቡ ከእነዚህ ተቋማት ጋር ምንም አይነት የገንዘብ ዝውውር ግንኙነት እንዳያደርግም ብሔራዊ ባንኩ ጥብቅ ማስጠንቀቂያ ሰጥቷል። እነዚህ የታገዱት ወኪሎችም ሆነ ሌሎች የሐዋላ መረቦችን መጠቀም የኢትዮጵያን ህግ መጣስ መሆኑን የገለጸው ባንኩ ተጠቃሚዎች ለከፋ ህጋዊ ተጠያቂነትና ለገንዘብ መጥፋት አደጋ ሊጋለጡ እንደሚችሉ አሳስቧል። ድርጅቶቹ በህግ የማይመሩ በመሆናቸው ለሚደርስ የገንዘብ ብክነት ምንም አይነት ዋስትና እንደማይኖርም ተመልክቷል። በተቋማቱ በኩል የተባለ ነገር ባይኖርም የኦህዴድ ብልጽግና ውሳኔ ፖለቲካዊ እንጂ ከህገ ወጥነት ጋር የተያያዘ ብቻ አይመስልም። ሀገርን በፊት መሪነት እየዘረፈ የሚገኘው ፓርቲ ከእርሱ ጋር ሸሪክና ስምሙ ዘራፊ ያልሆኑትንና ጠላት ብሎ የፈረጀው ሰሜናዊ ኃይል ይጠቀምባቸዋል ብሎ የለያቸውን ተቋማትም በዚህ የሴራ ማጥመጃ እያደነ እንደሚያጠፋ ታዋቂ ስልቱና የተለመደ ተግባሩ ነው። መሰል ተቋማት በዚሁ መንገድ ጠፍተዋልና ልምዱን እናውቅበታለን እየተባለ ይገኛል።
ምኒልክ እዝ 105ኛ ኮር ታላቅ የጦር ሜጃ ጀብዱ በመፈጸምና በምዕራብ ወሎ ግንባር አደገኛ የተባለውን የ11ኛ እዝ ምሽግ በመስበር ታላቅ ድል ተጎናጸፈ። የምዕራብ ወሎ መካነ ሰላም ከተማ ውስጥ መቀመጫውን አድርጎ ግራ ቀኝ ያሉ ወረዳዎችን በመውረር ንጹሃንን ሲገድልና ንብረት ሲያወድም የምናውቀው የፋሽስቱ አብይ አህመድ ሰራዊት 4 ምሽጎች ሌሊቱ ተሰብረዋል። በመካነ ሰላም ግንባር ከትላንት አመሻሽ ጀምሮ ሌሊቱን በፋሽስቱ አብይ አህመድ ዙፋን ጠባቂዎች ላይ የአፋብን ምስራቅ አማራ ቀጠና ምኒልክ እዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት ጥቃት ሰንዝሮ አመርቂ ውጤት አስመዝግቧል። በቅርቡ ከተለያዩ እዞች ተቃርሞ 11ኛ እዝ በሚባል ስያሜ የተደራጀው የፋሽስቱ አብይ መከላከያ ሰራዊት በወገን ኃይል ላይ በሞርተር የታገዘ ተኩስ ቢከፍትም ሞታይ ፈሪዎቹ የአማራ ልጆች በፈጸሙት የጦር ሜዳ ጀብዱ ጠላት ሱባ ሜዳ፣ ክሬቸር፣ ሶዬና አሜጃ የተባሉ ቦታዎች ላይ ያዘጋጃቸውን ምሽጎች ለቆ እንዲፈረጥጥ የተደረገ ሲሆን የተደመሰሱ የጠላት ኃይል አባላት ስለመኖራቸውም ነው ከስፍራው የደረሰን መረጃ የሚያመለክተው። የብልጽግና መከላከያ የ11ኛ እዝ 203ኛ ኮር 87ኛ ክፍለ ጦር እግረኛ ሰራዊት በሜካናይዝድ ምድብተኞች ታግዞ የተሰለፈ ቢሆንም የውጊያ የበላይነት በ29ኛ ክፍለ ጦር ሰራዊት ተወስዶበት በርካታ አባላቱን የተነጠቀ ሲሆን ቁስለኛም እንደታቀፈ ተረጋግጧል። በተለምዶ ሶዬ ተብላ በምትጠራው አካባቢና ቆርኬ ሚካኤል አጠገብ የጠላት አስከሬን መንገድ ላይ ወርቆ እንደነበር የአይን እማኞች ገልጸዋል። አንድ ጋንታ የሚሆን የጠላት ኃይል መመታቱንም ነው ለማረጋገጥ የቻልነው። በተለይ በሶዬ በኩል ለማለፍ በማሰብ የተኩስ ጫና ለመፍጠር የሞከሩ የጠላት ኃይል አባላት ከተወሰኑ ውጪ በፋኖ ጥይት እንደተመቱ የሚያሳይ መረጃ ደርሶናል። የ29ኛ ክፍለ ጦር ፋኖች የጠላትን ምሽግ በመስበር ወደ ከተማይቱ የገቡ ሲሆን ጠላት በበኩሉ ካምፑን ጭምር ለቆ ወደ ከተማይቱ ፈርጥጧል። የ29ኛ ክፍለ ጦር አዛዥ አርበኛ ስንደው ገዜና ምክትሉ አርበኛ ሆነለት ገዜ እንዲሁም የክፍለ ጦሩ ዘመቻ መምሪያ ኃላፊ አርበኛ መብሬ አብሲ በጋራ በመሆን በመሩት ኦፕሬሽን የጠላት አከርካሪ ክፉኛ ተሰብሯል ሲል የአፋብን ምስራቅ አማራ ቀጠና ምኒልክ እዝ 105ኛ ኮር ህዝብ ግንኙነት ክፍል ለእዙ በላከው የአውደ ውጊያ ሪፖርት ገልጿል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየገለጽን ቸር ተመኘንም።